አርሰናል ፉልሃምን በማሸነፍ መሪነቱን አጠናክሯል። በ35ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ሌላኛውን የለንደን ክለብ ፉልሃምን ያስተናግደው አርሰናል 3-0 በሆነ ውጤት በማሸነፍ መሪነቱን ይበልጥ አጠናክሯል። ምርጥ የጨዋታ እንቅስቃሴ ላሳዩት መድፈኞቹ የማሸነፊያ ጎሎቹን ስዊድናዊው አጥቂ ቪክቶር ዮኬሬሽ 2 ሲያስቆጥር ቀሪዋን ጎል ደግሞ እንግሊዛዊው ኮከብ ቡካዮ ሳካ ከመረብ አሳርፏል። አርሰናል የቅዳሜውን ወሳኝ መርሃ ግብር በድል መወጣቱን ተከትሎ 2 ቀሪ ጨዋታዎች ካስቀመጠው ማንቸስተር ሲቲ በ6 ነጥቦች መራቅ ችሏል። በተጨማሪ መድፈኞቹ ከሲቲዝኖቹ ጋር ያላቸውን የግብ ክፍያ ልዩነት ወደ 4 ከፍ በማድረግ የበለጠ ጫና የሚፈጥሩበትን እድል ነው የፈጠሩት። ተከታዩ ማንቸስተር ሲቲ የፊታችን ሰኞ ወደ ዲልሂንግሰን ስታዲየም አቅንቶ በአውሮፓ የውድድር መድረክ ለመሳተፍ አሁንም እድል ከያዘው ኤቨርተን ጋር ወሳኝ ጨዋታ ያደርጋል። በ76 ነጥቦች ፕሪሚየር ሊጉን እየመራ የሚገኘው አርሰናል በ36ኛ ሳምንት መርሃ ግብር ወደ ለንደን ስታዲየም በማቅናት ላለመውረድ እየታገለ ከሚገኘው ዌስትሃም ዩናይትድ ጋር ከባድ ፍልሚያ ይጠብቀዋል። ሊጠናቀቅ በጣት የሚቆጠሩ ጨዋታዎች በቀሩት የ2025/26 የውድድር ዘመን የእንግሊዝ ፕሪሚየር ሊግ በተለይም የዋንጫ ፉክክሩ እጅግ አጓጓይ ምዕራፍ ላይ መድረሱ ይታወቃል። በሌላ በኩል ትችቶችን በግቦቹ ያረገበው ዮኬሬሽ ትችቶችን ወደ ኋላ በማድረግ በምሽቱ ጨዋታ እጅግ ድንቅ ሆኖ አምሽቷል። ለዓመታት በአርሰናል ቤት ሲነሳ የነበረው ትልቁ የደጋፊዎችም ሆነ የተንታኞች ጥያቄ መድፈኞቹ የፕሪሚየር ሊግ ዋንጫን ለማንሳት በውድድር ዓመቱ ቢያንስ 20 ግቦችን ማስቆጠር የሚችል የፊት መስመር አጥቂ ያስፈልጓቸዋል የሚል ነበር። አሁን ግን የረጅም ጊዜ ጥማታቸውን የሚያረካ አጥቂ በኤሚሬትስ ስታዲየም ብቅ ብሏል። ስዊድናዊው ቪክቶር ዮኬሬሽ አርሰናል ፉልሃምን 3-0 በረታበትና በፕሪሚየር ሊግ የደረጃ ሰንጠረዥ በ6 ነጥቦች ልዩነት መሪነቱን ባጠናከረበት ወሳኝ ፍልሚያ ዮኬሬሽ መረቡን 2 ጊዜ በማናጋት በሁሉም ውድድሮች ያስቆጠረውን የግብ መጠን ወደ 21 ከፍ አድርጓል። ባለፈው ክረምት ከፖርቱጋል ስፖርቲንግ ሊዝበን በ102 ጨዋታዎች 97 ግቦችን ካስቆጠረ በኋላ በ64 ሚሊዮን ፓውንድ የዝውውር ሂሳብ ወደ ለንደን የመጣው ይህ 27 ዓመት አጥቂ አሁኑኑ ዋንጫ ማምጣት የሚል ከባድ የተጠበቀበት ኃላፊነት ከትከሻው ላይ ወድቆ ነበር። ምንም እንኳን በዘንድሮ የውድድር ዓመት በሜዳ ላይ በሚኖረው አጠቃላይ ኳስ ቁጥጥርና የቡድን ተሳትፎ ሊንክ አፕ ፕሌይ ላይ የተለያዩ ትችቶች ሲሰነዘሩ ቢቆዩም ባለፈው ሳምንት በአትሌቲኮ ማድሪድ የቻምፒየንስ ሊግ ግማሽ ፍጻሜ ፍልሚያ ያስቆጠራት ወሳኝ ፍጹም ቅጣት ምትና አሁን ደግሞ በሊጉ ያገባቸው 2 ግቦች አርሰናልን ለዋንጫው ክብር አንድ እርምጃ አቅርበውታል። በመጨረሻም አርሰናል የፕሪሚየር ሊጉን ዋንጫ የሚያነሳ ከሆነ ትችቶቹን ሁሉ ተሰርዘውለት ዮኬሬሽ ወሳኝ ግቦች ብቻ በታሪክ ማህደር ደምቀው እንደሚጻፉለት ይጠበቃል። ቅዳሜ ዕለት ገና በ9ኛው ደቂቃ ላይ ቀዳሚዋን ግብ ሲያስቆጠር ከ2014-15ቱ አሌክስ ሳንቼዝ በመቀጠል በክለቡ የመጀመሪያ ውድድር ዓመት 20 እና ከዚያ በላይ ግቦችን ያስቆጠረ የመጀመሪያው አርሰናል ተጫዋች ሆኗል። ከጉዳት መልስ ድንቅ አቋሙን እያሳየ የሚገኘውና በጨዋታው ሁለተኛ ግብ ያገባው ቡካዮ ሳካም ለዮኬሬሽ የመጀመሪያውን ግብ ያመቻቸ ተጫዋች ሆኗል። አሰልጣኝ ሚካኤል አርቴታም ሁለቱ ተጫዋቾች በትክክለኛው የዋንጫው ፉክክር ሰዓት ጥምረታቸውን እያጠናከሩ ማምጣታቸውን ከጨዋታው በኋላ በሰጠው አስተያየት አምኗል። አርቴታ ስለ አጥቂው ተጽዕኖ ሲናገር በማድሪድ ጨዋታም ሆነ ዛሬ እጅግ ድንቅ ነበር። ባገባቸው 2 ግቦች ላይ የነበረው አቋምና የቦታ አጠባበቅ እየሰራንበት ያለ ጉዳይ ነው። ይህ አፈጻጸሙ ለእርሱም ሆነ ለቡድኑ ትልቅ የሞራል መነቃቃት ይፈጥራል ብሏል። የቀድሞ የእንግሊዝ የማንቸስተር ዩናይትድ አጥቂ ደግሞ ዋይኔ ሩኒ በበኩሉ ዘንድሮ ለቡድኑ እያበረከተ ያለው አስተዋጽኦ ድንቅ ነው። ተከላካዮችን በማስጠመድ ክፍተት ይፈጥራል። የግብ መጠኑ አመርቂ ነው። ቁጥሩ 9 አጥቂ ወደ ክለብ ስታመጣ ልክ እንደዚህ ዋንጫ በሚወሰንበት ወሳኝ ሰዓት ላይ እንዲደርስልህ ነው በማለት አድንቆታል። የቀድሞ የአርሰናል ተጫዋች ፖል ሜርሰንም በስካይ ስፖርት ትንታኔው እስካሁን ካየሁት ምርጡ አቋሙ ነው። ኤርሊንግ ሃላንድን አስታውሶኛል። ዋንጫውን ካነሱ ዝውውሩ እጅግ ስኬታማ ነው። በተለይ ቀሪዎቹን 4 ሳምንታት በዚህ አቋም ከቀጠለ የተከፈለበትን ዋጋ ሙሉ በሙሉ አስመልሷል ሲል አስተያየቱን ሰጥቷል። ከሀቨርትስን በተደጋጋሚ የጉዳት ችግር በሚስተጓጎልበት በዚህ ውድድር ዓመት ዮኬሬሽ ያለመቁሰልና በጠንካራ ከላይ አቋም መዝለቅ ለመድፈኞቹ ትልቅ እፎይታ ሆኗል። አርሰናል እሱም በአንደኝነት ተሰላፊነት ተጠቅሞ የተሸነፈው በ3 ጨዋታዎች ብቻ ሲሆን ከ22 ዓመታት በኋላ የናፈቁትን የፕሪሚየር ሊግ ክብር ለማሳካት በቀሩት 3 የሊግ ጨዋታዎች የዚህ ስዊድናዊ አጥቂ ጉልበት እጅግ ወሳኝ ግቦች የማይተካ ሚና ይጫወታሉ ማለት ነው።